ሰላም ፓስተር አብርሃም ከኒውዮርክ ፋሪስ ቤተክርስቲያን። ዛሬ ደግሞ እንደዚህ የሚል ቶፒክ ውስጥ ሞልቶ መጥቻለሁ። ተጠንቅቀው የዘጉብህን ተጠንቅቆ ይከፍትልሃል። ሐዋርያት ሥራ ምዕራፍ 5 ቁጥር 22 ላይ የሚገርም ታሪክ አለ። እነ ጴጥሮስን ከመቅደስ ሲሰብኩ ያዙና አምጥተው ወህኒ ውስጥ ወረወሯቸው ይላል። አሰሯቸው ማለት ነው። የሚገርመው ግን ማሰራቸው አይደለም። ይኸው በደንብ ስሙኝ። ወደ እስር ቤት ሲያመጧቸውና እስር ቤት ሲወረውሯቸው እንዲህ ያደረጉ ጠባቂዎች ተጠንቅቀው እንዲጠብቋቸው በሩን የእስር ቤቱን ቁልፍ ተጠንቅቀው እንዲቆልፉ ነግረዋቸው ሄዱ። እንደተነገራቸው አደረጉ ይላል። በጥንቃቄ ቁልፍ በተለየ አቆላለፍ ቆልፈው ተጠንቅቀው ዘግተው በሩ እንደገና ተጠንቅቀው ቆመው በደጅ ፊት። እንግዲህ ወገኖች እነዚህ ወገኖች እነ ጴጥሮስ እዛ እስር ቤት ካለ ነፍሰ ገዳይ ሁሉ በልጠዋል ማለት ነው። እዛ እስር ቤት ካለ 10 ከገደለ 20 ከገደለ ስንት ነገር ዘግናኝ ወንጀል ከሰራ ይልቅ በጥብቅ እንዲጠበቅ በጥብቅ እንዲዘጋበት ተደርጓል። ወገኖች ዛሬ ሰይጣን እንደዚህ ነው። በጥብቅ የዘጉብህን ተጠንቅቀው የዘጉትን በአንተ ላይ በጥብቅ የሚጠብቁትን ተጠንቅቀው የዘጉትን ምን እንደሚያደርግ ነግርሃለሁ። የሚገርም ነው። መልአክ መጣ ይላል። ሌሊት ላይ መልአኩ መጣና በጥንቃቄ ተዘግቶ የነበረውን በር የእስር ቤት ፕሪዝን ደጅ እንደገና ጠባቂዎች በተጠንቀቅ ቆመው ይጠብቁት፣ ልዩ አቴንሽን ሰጥተው ይጠብቁት የነበረውን በር ከፍቶ አወጣቸውና ሂዱ ስበኩ፣ የዚህን የመንግስት ወንጌል ሂዱና በመቅደስ ለዓለም ሁሉ ስበኩ ብሎ አወጣቸው። ከፍቶ አወጣቸው ይላል። ዛሬም እግዚአብሔር እንዲህ ያለ ነገር በህይወትሽ ያደርጋል። አንተን የቆለፉብህ ነገርህ ላይ የቆለፉብህ በጣም ተጠንቅቀው ነው። በጣም እንደማይከፈት አድርገው። በዚህ ላይ ተጠንቅቆ ከተቆለፈው በላይ ተጠንቅቆ ከተዘጋው በላይ ተጠንቅቀው ደግሞ የሚጠብቁ አሉ። ቁልፉን በሩን ምናልባት ተጠንቅቀው የቆለፉት ቁልፋቸው ባይዝህ ጠባቂዎች ሊይዙህ እንዳትወጣ ከዛ። አቤት 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 የሲኦል ምክር! ግን ልንገር ዛሬ ምስራች፣ እግዚአብሔር አምላክ ተጠንቅቀው የዘጉትን ተጠንቅቆ መልአክ ልኮ ከፍቶ ምንም ሳትዛነፍ ሰዎቹ እንዳወጣቸው ዛሬ ከፍቶ ሁኔታህን ያወጣሃል። ከየትኛውም ታሪክ ጠላት ከዘጋብህ ከቆለፍብህ ነገር ተጠንቅቀው እንዳረጉብህ ተጠንቅቆ እሱም ያወጣሃል፣ ያወጣሻል። እግዚአብሔር የተባረከ ይሁን። እንዴ ልቤ እንደሚዘል ልነግራችሁ አልችልም። ይሄ መልእክት ሰሞኑን ውስጤ በኃይል ነው የሚዘል በኃይል። እግዚአብሔር የተባረከ ይሁን። ይሄው ነው መልእክቴ። አይ ነው አንድ ነገር ልጨምርላችሁ። እኛ በሰይጣን መንግስት ላይ በመንፈሳዊ ዓለም ለሰይጣን መንግስት ስጋቶች ነን። ከፍተኛ ስጋቶች፣ ከነፍሰ ገዳዮች ይልቅ፣ ከአጭበርባሪዎች ይልቅ፣ ከደፋሪዎች ከክፉዎች ይልቅ በዚህ ምድር አለ ከሚባል ክፉ ነገር ከሚያደርጉ የትኛውንም ነገር ቁጠሩን 1-2 ብዬ አልዘረዝርላችሁ። የትኛውንም ነገር ከሚያደርጉ ሰዎች ይልቅ የሚጠላንና ከነዚያ ይልቅ የሚፈራን በመንግስት ውስጥ ትሬቶች፣ ፍርሃቶች፣ ስጋቶች ነን። አንተ ስጋት ነህ። ለዚህ እኮ ነው ለሱ የቆለፉብህ። አንቺ እኮ ስጋት ነሽ፣ ትሬት ነሽ፣ ተራ ሰው አይደለም። ተመልከቱ፣ እነዚህ ሰዎች ዝም ብሎ ከመቅደስ ፒክ የተደረጉ ተራ ሰዎች ይመስላሉ፣ ግን አይደለም። አቆላለፋቸውና አስተሳሰራቸው ያስታውቃል ተራ እንዳልሆኑ። ትኩረት ይደረግባቸው ከእስረኞች ሁሉ በላይ በእነዚህ እስረኞች ላይ። እግዚአብሔር የተባረከ ይሁን። በነገርህ ላይ፣ በነገርሽ ላይ፣ በጉዳይህ ላይ፣ በአንተ ህይወት ላይ እንዲህ አይነት ጥብቅ ቁልፍ ያደረጉ እንዲህ አይነት ጥብቅ ፎከስ አድርገው ያስቆለፉትን የሰራዊት ጌታ እግዚአብሔር ስለ አንተ ዛሬ፣ የሰራዊት ጌታ እግዚአብሔር ስለ አንቺ ዛሬ፣ ስለ እኔ ዛሬ፣ ሃሌሉያ! በጥንቃቄ የቆለፉትንና የዘጉትን በር ጠባቂም ተጠንቅቆ የሚጠብቅ ጠባቂ ያስቀመጡበትን ደጅ ከፍቶ እግዚአብሔር አምላክ ያወጣሃል። ሃሌሉያ!
እግዚአብሔር ከዘላለም እስከ ዘላለም የተባረከ ይሁን። ነገርህን ያስፈታል፣ ነገርህን ያስለቅቃል። ሌፓጁና ማዲያሰብ አንተን ያስፈታል፣ አንተን ያስለቅቃል። እግዚአብሔር የተባረከ ይሁን። ዋው 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 ዋው! እኔ እንዴት ደስ ይለኛል ወገኖቼ፣ እኔ እንዴት ደስ ይለኛል። በዚህ ዓለም ከከፉ ሰዎች ይልቅ እኛ ለካ ስጋቶች ነን። በዚህ ዓለም በጣም ከሚያስጨንቁ ፍርሃት ከሆኑ ለዓለም፣ ለመንግስት፣ ለህዝብ፣ ለሰው ልጅ ከሚያስፈሩ ከአውሬ በላይ ከሚያስፈሩ ሰዎች እንዲህ አይነት ድርጊት ካላቸው በላይ አንተ ስጋት ነህ። ለምን? የእግዚአብሔርን መንግስት የሲኦልን ወክለ የሲኦልን መንግስት ምታናወጥ ሼክ የምታደርግ አይምሰል። ወጥተ እንደነ ጳውሎስ ወይም እንደነ ጴጥሮስ ስላልሰበክ አይደለም። ላይፍ ህይወትን ከክርስቶስ ጋር ያለ ኮኔክሽን ስጋት ነው። የጨለመው ዓለም ስጋት ነው። ያንቺ በቃ ያንቺ ህይወት ከክርስቶስ ጋር መሆኑ ከፍተኛ ስጋት ነው። ለዚህ ነው ከፍተኛ ትኩረት የተደረገባችሁ። ለዚህ ነው ከፍተኛ ቁልፍ ጉዳያችሁ ላይ ጥብቅ ቁልፍ ውስጥ የተጣላችሁ። ጉዳያችሁ ጥብቅ ቁልፍ ውስጥ የተጣለው ለዚህ ነው ጠባቂዎች ተጠንቅቀው የሚጠብቁ ኢን አዲሽን ቱ ዘ ቁልፍ የተመደቡባችሁ። እግዚአብሔር ከዘላለም እስከ ዘላለም የተባረከ ይሁን። ይህን ሁሉ ነገር ግን ከንቱ አድርጎት ወጣው ሲሰብኩ በጣም ገረባቸውና መጡ ይላል። ቼክ ሊያደርጉ የቆለፉትን ቼክ ሊያደርጉ መጡ። የዘጉትን ጠባቂ ያቆሙበትን ቼክ ሊያደርጉ መጡ። ሲመጡ በሮች በትክክል ተዘግተዋል። ሪፖርት ሲያደርጉ ተቆልፈዋል፣ ተቆልፈዋል። ጠባቂዎችን በተጠንቀቅ እዛው ቆመዋል አለ እንደ ሐውልት። ሰዎቹ ግን የሉም፣ ወጣው የሉም። የት ከፍተን ስናይ ታሳሪዎቹ የሉም። ከዛ አንዱ መስማት አለባቸው ብሎ እግዚአብሔር ስላሰበ አንዱ አያቸው። መቅደስ እየሰበኩ ነው፣ እነሱ ስብከት እያጧጧፉ ነው። ምክንያቱም መልአክ በሌሊት አስወጥቶ እዛ ሂዱ ስበኩ ብሏቸዋል። ከዛ እንዴ ያሰራችኋቸው ሰዎች በመቅደስ ናቸው እየሰበኩ ናቸው አላቸው። ወገኖች እንዲህ አይነት ዜና እንዲህ አይነት ወሬ የሚወራላችሁ አይመስላችሁም? ይኸውልህ ያሰርከው ወጥቶ እየተንጎማለለ ነው። ይኸውልህ የቆለፍክበት ጥብቅ ቁልፍ ጥልቅ ስር ብለህ የከተትከው ይኸው እግዚአብሔር ባርኮት ይህንን እያደረገ ነው፣ ይህን እያደረገች ነው። እግዚአብሔር ባርኮት ላይፉን እየመራ ነው። እግዚአብሔር ወደ ተሻለ ነገር አሻግሮት አያችኋቸው አሉ። እናንተ አሰርን ያላችሁት፣ እናንተ ቆለፍንባቸው ያላችኋቸው፣ እናንተን ጥብቅ ጠባቂ ያረግንባቸው ያላችኋቸው ሰዎች በመቅደስ ናቸው። ነጻነታቸው ታውጆ ወንድሜ እህቴ ነጻነትህን ያውጃል እግዚአብሔር። ነጻነትሽን አውጃለሁ ይላል። ነጻነትህ ይታወጃል። ሃሌሉያ! ከሞት የበረታ አምላክ አለህ። ንጉስ የሆነ ኢየሱስ ንጉስ ስሙ ለዘላለም። ከጠባቂ የበረታ ከጥብቅ ቁልፍ የበረታ አምላክ አለን። ስሙ ከዘላለም እስከ ዘላለም ይባረክ። አቤት አውርቼው ሰብኬው አልጨርሰውም፣ አይበቃኝም። እንዴት ደስ ይለኛል! ውስጤ የሚሰማኝን ኮንፊደንስ ልነግራችሁ አልችልም። በትክክል ደግሞ ወገኖች ፍላጻ ወይም ደግሞ ቀስ ተወርውሮ ልክ ጊጤን እንደሚመታ ይሄ ነው ፎከስ አለ አይደል? ሴንተሩን እንደሚመታ እንዲሁ ይሄ መልእክት የህይወታችሁን ሴንተር እንደሚመታ አይ አም ሹር ከእግዚአብሔር የተላከ እንደሆነ። ታንክ ዩ ሶ ማች። ተባረኩ። ፕሊዝ ሼር አድርጉት ይሄን መልእክት። ፕሊዝ አጋሩት፣ አካፍሉት። በዚህ እንዋጋው ሰይጣንን፣ በዚህ እንዋጋው፣ እናስጨንቀው መንግስቱን። እግዚአብሔር የተባረከ ይሁን። የእግዚአብሔር እውነተኛ መልእክት የሰይጣን መንግስት ያስጨንቃል። ምክንያቱም ለብዙ ህዝብ ነጻነት ይሆናል። ስለዚህ ወገኖቼ እሱን ጠይቃለሁ። በሁለተኛ ደረጃ ደግሞ ፎሎ አድርጉኝ ብዬ ጠይቃለሁ። ለምንድነው የፎሎ መጠን ማደጉ የሚረዳው? እንደነገርኳችሁ ነው። ቀጥታ ኢምፓክት አለው። ለምን? ቀጥታ መልእክታችሁን ብዙ ሰዎች እንዲያገኙት ያደርጋል። ተመልከቱ። ባለፈውም እንዳልኩት እላለሁ፣ ምንም እናንተን አያስወጣም፣ ምንም ኮስታ ያደርጋችሁ፣ ጀስት ቅንነታችሁ ብቻ ነው የሚጠይቀው። ፕሊዝ ፎሎ አርጉኝ። ፎሎ ያላረጋችሁኝ ፎሎ አርጉኝ። እግዚአብሔር ይባርካችሁ። በጣም ትልቅ ፓሽን አለ ውስጤ የእግዚአብሔርን መልእክት ሼር ለማድረግ። ብዙ ዲፕ ነገሮች እግዚአብሔር ይሰጠኛል። ሼር ለማድረግ ፈልጋለሁ፣ ለብዙዎች እንዲደርስ ፈልጋለሁ። ፕሊዝ ሼር አድርጉኝ። ጌታ አብሶ ይባርካችሁ። እኔን ሼር አደርጋለሁ፣ እናንተ ደግሞ እናንተን ሼር አድርጉ። ተባረኩ። ወዳችኋለሁ። ፓስተር አብርሃም ከኒውዮርክ ፓሪስ ቤተክርስቲያን። ባይ። በሌላ መልእክት እስክንገናኝ